ኤልዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። በጌታ በኢየሱስ ስም ስራውን አፍርሻለሁ። በጌታ በኢየሱስ ስም ቀደድኩት። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው አዳኝ ነው። ባለጌን ካሳደገ የገደለ ይጸድቃል ይላሉ አበው። መግደል የሚያጸድቅ ሆኖ አይደለም። ንጽጽሩ ባለጌን ማሳደግ ምን ያህል ኩነኔና የአገር ጠንቅ እንደሆነ ለማሳየት ነው። ከዚህ ቀደም በተለያዩ ግለሰቦች በስብከት ሰበብ ጸረ ኦርቶዶክስ አቋማቸውን መግለጽ፣ ነዋያ ቅድሳቱን ማራከስ፣ ቀኖናዋ ላይ መዘባበት፣ ያንንም በቪዲዮ ቀርጾ መልቀቅ የተለመደ ነበር። የዚህ አይነት ኑፋቄ የአስተምሯቸው ውሎ አድሮ የሃይማኖት ግጭት ሊያስነሳ የሚችል ደረጃ ላይ ደርሷል። በየመንደሩ ያሉ ጋጠወጦች በየአደባባዩ እየወጡ የኦርቶዶክስን ስዕለ አድኖ በመቅደድና ቪዲዮ በመልቀቅ ላይ ተጠምደዋል። ይህ ተራ የግለሰብ ድርጊት ከመሰለ አንተ ምርጡ የዋህ ነህ። ቆይ ግን ማንም እየተነሳ እዚች ቤተክርስቲያን ላይ ነው እንደፈለገ የሚሆነው? የዚችን ቤተክርስቲያን መገልገያ የሆነውን ሲያንቋሽሽ ሲቀድ የሚውለው ማንም እየተነሳ እንደፈለገ የሚሆንበት ምክንያት ግን ምንድን ነው? ይቺ ቤተክርስቲያን ዝምታን ስለመረጠች ነው? ዝም ስላለች ነው? እኛ ምድራዊ ህግ ምድራዊ ፍትህን አንጠይቅም። ሰማያዊ ፍትህ ግን ክርስቶስ ይሰጠናል። የቀደርከው ቅዱስ ገብርኤል ዝም እንደማይል አልጠራጠርም። የዋጋህን የእጅን ታገኛለህ። እባካችሁ እየተነሳችሁ ይቺን ሀገርን ያቆየችችን ቤተክርስቲያን የምትጠቀምበትን ነገር አትነካኩ፣ አትንኩ። በቃ አይገባችሁም። ሚስጥር ነው። የቅዱስ ገብርኤል የቅዱሳን ስዕላቶቻችን ነገር ሚስጥር ነው። ለእናንተ አይገባችሁም፣ ለእናንተ አይገለጥላችሁም። አማኝ ለሆኑት ላመኑት ነው የሚገባቸው። በቃ ያመኑት አክብረውት አምነውት እየኖሩ ነው። ተዉ። ይህ ተራ ድርጊት አይደለም። ታስቦበትና ታቅዶ ከጀርባ በተደበቀ ግጭ ጠማቂ እየተቀነባበረ የሚለቀቅ ነው። ስዕል ቀዳጁ የዋህና ገራገር እንዲመስሉ የሚደረገውም እንዲሁ ላኪው እንዲደበቅ ነው። እኔ ከዚህ ስዕል መቅደድ ጀርባ ረጃጅም እጅ እንዳለ ጠረጥራለሁ። በዚህ ጉዳይ ለኦርቶዶክስ አባቶችና የህግ አካላት ድርጊቱን ለማስቆም ከመግለጫ ባለፈ በትኩረት መስራት አለባቸው ባይ ነኝ። መንግስትም እንደዚሁ አይነቱ የሃይማኖት ትንኮሳ የሚያመጣውን መዘዝ አውቆ ከባለጌዎች ጀርባ ያለውን ኃይል ቢፈልግ ለአገርም ለህዝብም ይበጃል። ይህ ድርጊት የሃይማኖት ግጭት ለመፍጠር ካልሆነ በስተቀር ለቀዳጁ ምን ጠቅሟቸው ነው ስዕለ አድኖ የሚቀዱት? ባለማህተብ የሊቀ መላኩ የቅዱስ ገብርኤል ወዳጅ ኮንክ ይህንን ቪዲዮ ግድ የለህም፣ ለራሴ ጥቅም አይደለም፣ ኮፒ ሊንክና ሪፖስት ሼር አድርገ ለሚመለከቱ አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለህግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕለ አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ህግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን። እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ህጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በህግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተክርስቲያንን እየነካ ዝም ብዬ የማይበትም የምታገስበትም ዘመን ላይ አይደለሁም። ይህ የምትመለከቱት ቪዲዮ ከጥቂት ሳምንታት በፊት መነጋገር የነበረ ቪዲዮ ነው። ወደ ደቡብ አካባቢ የመንገድ ላይ ሰባኪ ነኝ ያለ አንድ ፓስተር ካህኑን እየገፈተራቸው ተመልክተነዋል። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው።
በትዕቢት በጥላቻና በጉልበት አስገድዶ ወንጌልን ማስተማር ከማን ነው የተማራችሁት? ጌታችን ኢየሱስ ክርስቶስ በዚህ መንገድ ሰብኳል? ለሐዋርያትስ በምን መንገድ እንዲሰብኩ ነው መመሪያ የሰጠው? በጉልበት ወይስ በሰላም? በፍቅር ወይስ በጥላቻ? ሐዋርያው ጴጥሮስ ወይም ሐዋርያው ጳውሎስ አሁን እናንተ በምትሰብኩት መንገድ በጉልበት በትዕቢትና በጥላቻ ወንጌልን ሰብከዋል? በእርግጥ አንባቢ እንዲያስተውል ብዬ እንጂ ከማን እንደተማራችሁት ጠፍቶኝ አይደለም። የሁከትና የብጥብጥ አስተማሪ ማንም መሆኑ የሚጠፋው አይደለም። ቀድሞውኑ በአፋችሁ ብቻ ኢየሱስ ኢየሱስ ማለት እንጂ እውነተኛ ኢየሱስ በልባችሁ በሕይወታችሁ እንደሌለ፣ ትክክለኛውን የክርስቶስን ወንጌል እንዳልተረዳችሁ እውነተኛውን የክርስትና ትምህርት የተረዳ ሰው ሁሉ ያውቀዋል። እናንተ ነቢይ ወንጌላዊና ሐዋርያ ተብሎ መጠራት እንጂ የሐዋርያትና የነቢያትን እምነትም ምግባርም እንደሌላችሁ 100% ማረጋገጥ እንችላለን። በየቦታው በትዕቢትና በጥላቻ መንፈስ መጮኻችሁ ውስጣችሁ እውነት እንደሌለ ማሳያ ነው። እውነትን የያዘና በተረዳው እውነት ያረፈ ሰው ይረጋጋል። በፍቅርና በትህትና የተረዳውን እውነት ለሌላው ያካፍላል። የመንፈስ ቅዱስንም ምሪት ይከተላል እንጂ በስሜት ተነስቶ ሌላውን አይረብሽም። አሁን ዝም ብዬ ተግባራችሁን ሳይ ዓላማችሁ ሀገራችን ውስጥ ሁከት ብጥብጥ መፍጠር ይመስለኛል። ብቻው ይመለካል። ኢየሱስ ብቻው ይመለካል። በጌታ በኢየሱስ ኢየሱስ ብቻው ይመለካል። ጣዖት ተሰበረ። ዛሬ ጣዖት ተሰበረ። ብቻው ይመለካል። ኢየሱስ ብቻው እባብን ይወጋል። ኢየሱስ ብቻው ዘንዶን ይቀጠቅጣል። ኢየሱስ ብቻውን ዲያብሎስን ቀጣ። ኢየሱስ ብቻው ይመለካል። ሚካኤል አይመለክም፣ ገብርኤል አይመለክም። ስግደት በሰማይ በምድር ለኢየሱስ ብቻ ይገባዋል። ቀደድኩት በኢየሱስ ሰበርኩት በኢየሱስ ይሰበር በኢየሱስ። በአደባባይ የሌላውን እምነት ማንቋሸሽ፣ ሌላው ለሃይማኖቱ መገለጫ የሚጠቀምበትን ስዕል መቅደድ፣ መጽሐፍትን መተቸት ወዘተ፣ ይህ ሁሉ ትንኮሳ ምን ለመፍጠር ነው? በእርግጥ አንዳንዶች ለሕግ እየቀረቡም ሲቀጡ እያየን ነው። ይህ ተግባር መቀጠል አለበት። ሁሉም የአምልኮ ቦታ አለው። በዚያ ማምለክና ማስተማር ይችላል። የሌላውንም ሃይማኖት ማክበር ግድ ይለዋል። ለሁሉም ዜጋ የሚበጀው ተከባብሮ መኖር ነው። አለበዚያ ግን መዘዙ የከፋ ነው። ጌታ በኢየሱስ ብቻው ኢየሱስ ያድናል። ኢየሱስ ብቻው አምላክ ነው። መላእክቶች ለ24 ሰዓት በፊቱ ይሰግዳሉ ይላል። ስግደት ለሌላ ለማንም አይሰጥም። ስግደት የሚገባው የሞተውን ከመውታን መካከል ለተነሳው ለናዝሬቱ ለኢየሱስ ብቻ ነው። ሰበርኩት ጣዖት በኢየሱስ ሰበርኩት። ሰብሬያለሁ። ቀደድኩት። ይቀደድ። የጣዖት አምልኮ ይቀደድ።